ሰላም ቤተሰቦች እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ልክ እንደምታዩት ሳምሰንግ ነው። ሳምሰንግ ይሁን እንጂ ማንኛውም ተች የሆኑ ስልኮችን ተቻቸው አልጽፍ ቢለን ለምሳሌ ስንነካው ኦኬ አለር ቢለን ፓተርኑን ጽፎልን ኦኬ ብሎ መክፈት የማይችል የማይነካካ ከሆነ ስልኩ ተች የማያረግ ከሆነ ፋይሉን ብንፈልገው ስልኩን ስክሪኑ ለማስቀየር ዋጋ ውድ ቢሆንብንና ፋይሉን ብቻ መገልበጥ ብንፈልግ እንዴት አድርገን በቀላሉ ፋይሉን እንደምንገለብጥ ነው ማሳያችሁ። ዋናው ነገር ምንድነው እዚህ ጋር የሚያስፈልገው ኦቲጂ የሚያነብ ስልክ ብቻ ይሁን ታይፕ ሲ ሊሆን ታይፕ ቢም ሊሆን ይችላል። ኦቲጂ የሚያነብ ከሆነ ልክ እንደዚህ እንደምታዩት ኦቲጂችንን ሰክተን ከዛ ማውዝ እንሰካለን። ማውዙን ከሰካን በኋላ ማውዙ ቼክ የምናደርገው መብራቱን ገልብጠን ስናየው ላይት አለው። ስለዚህ በከርሰራችን አማካኝነት ዲስክቶፕ ወይም ላፕቶፕ እንደምንጠቀመው ማለት ነው በቀጥታ እንደዚህ በከርሰሩ አማካኝነት ኮዱን እንጽፋለን። ኦኬ ስንለው ልክ እንደዚህ ይከፍትልናል። ከዛ የምንፈልገውን ፋይል መገልበጥ እንችላለን ማለት ነው። በኮምፒውተርም ሊሆን ይችላል በሌላም ምክንያቱም ሎክ ካረገና የማይከፍት ከሆነ ፐርሚሽን ስለሚፈልግ ኮምፒውተርም ዲስክቶፕ ላይ ብንሰካው ፐርሚሽን ይፈልጋል። ፍቃዱን ማግኘት አንችልም። ፍቃዱን ማግኘት የምንችለው ስልኩ እንደዚህ ኦን ሆኖ ወይም ክፍት ሆኖ ስለሆነ በቀላሉ በማውዛችን እንከፍታለን ማለት ነው። እንግዲህ